ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውን ሰበርና አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስቶችን እናስደምጣችሁ። በቀጠናው ሰላምና መረጋጋት ለማምጣት ለመተባበር ዝግጁ ነን ሲሉ የፋኖ አመራሩ ዘመነ ካሴ ገልጸዋል። አርበኛ ዘመነ ካሴ ያስተላለፈው መልእክት መነጋገሪያ ሆኗል። በዝርዝር ይዘነዋል። የኮማንዶ አዛዡ ጄኔራል ሹማ አብዴታ ደግሞ አማራና ኦሮሞ አጀንዳ የለውም ሲሉ ተናግረዋል። በአማራ ክልል አሁንም እየተደረገ በሚገኘው ውጊያ ተሽከርካሪዎችና ከባድ መሳሪያን ጭምር መማረካቸውን የፋኖ ኃይሎች አሳውቀዋል። ሌላኛው መረጃችን ነው። ኢትዮጵያ 1.7 ቢሊዮን ብር በላይ የተዘረፉ የፌንቴክ ክስ መነጋገሪያ ሆኗል። ብልጽግና ከነዳጅ እጥረት ጋር በተያያዘ የሚወስዳቸው እርምጃዎች ቀጥለዋል። አሁን ደግሞ የመንግስት ሰራተኞችን አስገዳጅ የዓመት ፈቃድ ወስዳችሁ ውጡ እያለ ስለመሆኑም ተነግሯል። በዝርዝር ይዘነዋል። የአማራን ህዝብ ከተጋረጠበት የህልውና አደጋ ለማውጣት ቀሌት እየተፋለመ የሚገኘው ፋኖ በድሉ ባስቀጠለው ከባድ ወታደራዊ ዘመቻ በቁጥር ጥቂት የማይባሉ አካባቢዎች ከአገዛዙ ታጣቂዎች እጅ ነጻ ሲወጡ አብይ አህመድ ከአዘርባይጃን ለምኖ ያመጣው መሳሪያ ደግሞ እየማረከ መታጠቁን ቀጥሏል። በፋኖ አባሉ እየተገደለ የፈረሰውን ክፍለ ጦር የተኩ አዲስ ገቢ ያገዛዙ ታጣቂዎች ይዘውት የነበረው የአየር መቃወሚያ በፋኖ እጅ መግባቱ ተነግሯል። በብልጽግናው ቤትም መርዶ ተሰምቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቀጠናው ሰላምና መረጋጋት ላይ ለመተባበር ዝግጁ ነን ሲል የፋኖ አመራሩ አርበኛ ዘመነ ካሴ ገልጸዋል። የፋኖ ኃይሎች መሪ የሆኑት ዘመነ ካሴ ትግላችን ለሁሉም መንገዶች የተዘጋጀ ነው ሲል አሳውቋል። በቅርቡ የአፍሪካ ህብረት በአፍሪካ ቀንድና በቀጠናው አካባቢ እየታየ ያለውን ዲፕሎማሲያዊና የደህንነት ውጥረትን ተከትሎ ህብረቱ የቀድሞውን የታንዛኒያ ፕሬዝዳንት የሆኑትን ጃኪያ ሞሪሽ ኪዮትን የህብረቱ ከፍተኛ ተወካይ አድርጎ መሾሙን ማሳወቁ ይታወሳል። ይህን ተከትሎ ለፕሬዝዳንቱ የመልካም ምኞት ደብዳቤን የጻፉት ዘመነ ካሴም ለቀጠናው ሰላም መረጋጋት እንሰራ፣ ለዚህ ዘላቂ ሰላም መስፈን ደግሞ በጎ ዓላማ ያላቸውን ውይይቶች ለማድረግ አካታች ንግግር ለማከናወንና ለማህበረሰብ መብቶች መከበር በትብብር እንቆማለን ዝግጁ ነን ስለማለታቸው ተመላክቷል። ሌላ በኩል በአማራ ክልል አሁንም እየተደረገ በሚገኘው ውጊያ ተሽከርካሪዎችንና ከባድ መሳሪያዎችን ጨምሮ መማረካቸውን የፋኖ ኃይሎች አሳውቀዋል። የብልጽግናው ሹም ደግሞ ህዝቡን ላሚዞ ይግጠም ብለዋል። ክልሉ በየቀኑ ውጊያ፣ በየዕለቱ ሞት፣ በየሰሞኑ ውድመትን እያስተናገደ እነሆ ዓመታት አልፏል። ትናንትም በወልቃይት ቀጠና ካሉ የተለያዩ አካባቢዎች ወደ ምዕራብ ጎንደር በተለይ ደግሞ ወደ አርማጭሆ አቅጣጫ ካቀናው የመከላከያ ሰራዊትና ሌሎችም የክልሉ ጸጥታ ኃይሎች ጋር የፋኖ ኃይሎች ያደረጉት ውጊያ በርካታ ሰዎች የተገደሉበት የንብረት ውድመትም የደረሰበት ሆኗል። ከዳንሻ፣ ሶረቃ፣ ሳንጃና ሌሎችም አካባቢዎች የተሰማራው ይኸው የብልጽግና ኃይል ከፋኖ ኃይሎች ጋር በማዕከላዊ አርማጭሆ የሚገኙት ከተሞችን ለማስለቀቅ በሚል የከፈተው ዘመቻን ተከትሎም ውጊያ መደረጉን የተሰማው የፋኖ ኃይሎች በዚህ ውጊያ ከደረሰው ከባድ ሰብአዊ ጉዳት ባሻገርም ብሬን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን፣ ተሽከርካሪዎችና ተተኳሾችን መማረካቸውን ገልጸዋል። አብዴታ ደግሞ አነጋጋሪ ንግግር አድርገዋል። ለብልጽግና እሞታለሁ ሲል ከ2 ዓመት በፊት ባደረጉት ንግግር የሚታወሱት የኮማንዶና የአየር ወለድ አዛዥ ሹማ አብዴታ ብዙ የዳ ኢትዮጵያ ልጆችን እንዲሞቱ ያደረገ የእርስ በርስ ጦርነትን እያከናወኑ ዛሬም ብሔር ከብሔር ሊያጋጩ ነው የሚል ማብራሪያ ሲያቀርቡ ተሰምተዋል። ከዛም ኦሮሞና አማራ አጀንዳ የለውም የቁማርተኞች ነው ብለዋል። ህዝቡ ተንኮላቸውን በሚገባ ማወቅ አለበት። ኦሮሞ ከአማራ አጀንዳ የለውም፣ የቁማርተኞች ቋንቋ ነው፣ ጆሮ ለባለቤቱ ባዳ ነው እንዲሉ ጄኔራሉ ለምን ከፋፍለን ግዛ መንገድን አትጠቀምም እያሉ ሰዎች ይመክሩኛል የሚለውን በቴሌቪዥን ቀርበው የሚናገሩ ይህንንም አንዱን አካባቢ ሽብርተኛ፣ ሌላውን አካባቢ ጁንታ፣ ቀሪውን ደግሞ ጽንፈኛና ጦስ ነካሽ እያሉ የሚያጓጉ ናቸው። የክልሉ የሰላም ጸጥታ ቢሮ ኃላፊ በቅርቡ ባህር ዳር ላይ የኦህዴድ ብልጽግና ወታደር አዛዥም ላሊበላ ላይ ህዝብ ሰይፍ አንስቶ ይጠብቀን፣ ጦርና ጎራዴውን ይዛችሁ ውጡ እያሉ ሲጠይቁ ተሰምተው ነበር። ይህ በእንዲህ እንዳለ ፋኖ የአየር መቃወሚያ ማርኪያለሁ ብለዋል። የአማራ ህዝብ ከተጋረጠበት የህልውና አደጋ ለመውጣት ቀሌት እየተፋለመ የሚገኘው ፋኖ ባስቀጠለው ከባድ ወታደራዊ ዘመቻ በቁጥር ጥቂት የማይባሉ አካባቢዎችን ከአገዛዙ ታጣቂዎች እጅ ነጻ ሲያወጣ አብይ አህመድ ከአዘርባይጃን ለምኖ ያመጣውን መሳሪያ ደግሞ እየማረከ መታጠቁን ቀጥሏል። በፋኖ አባሉ እየተገደለ የፈረሰውን ክፍለ ጦር የተኩ አዲስ ገቢ ያገዛዙ ታጣቂዎች ይዘውት የነበረው የአየር መቃወሚያ በፋኖ እጅ ሲገባ በቁጥር ጥቂት የማይባሉ ያገዛዙ ታጣቂዎች ደግሞ ተገለዋል። የአብይ አህመድ ወንበር ለማስጠበቅ ቀሌት የሚደክሙት ታጣቂ ቡድኑ በፋኖ ያልተጠበቀ ከበባ ውስጥ ገብቶ ነው ያለቀው የተባለ ሲሆን እነሱን እየመራ የነበረ አንድ ካድሬም ከተገደሉት መካከል ሆኗል ተብሏል። ከበባውን ሰብሮ ለመውጣት ያልተቋረጠ ውጊያ ሲያደርጉ የነበሩት አባላቱ በመጨረሻም ለፋኖ መሳሪያዎችን አሰልፈው እጅ ሲሰጡ መታየታቸው ተነግሯል። በጎጃም ቀጠና ቁጭ በተባለች አካባቢም ተመሳሳይ የሆነ ጀብድ መሰራቱ
የተነገረ ሲሆን በፋኖ የተቀናጀ ጥቃት እየደረሰበት ያለው አገዛዙ በርካታ አባላቶቹን አጥቷል። በአማራ ክልል ምርጫ ለማካሄድ የስንዴ ነዶውን ነስንሶ የገባውን የአብይ አህመድን ስርዓት አስቀጣይ ካድሬ ታጣቂዎች ጋር እየገባ እያለቀ መሆኑ የተነገረ ሲሆን ውጭ ላይ በተፈጸመው ኦፕሬሽንም አንድ የብልጽግና ቀኝ እጅ የፋኖ የባሩድ ሽታ አጥኖት መሸኘቱ ተገልጿል። በስትራቴጂክ ቁጭ ከተማ በተፈጸመው ከባድ የተባለ ኦፕሬሽን ሚሊሾችን መገደላቸው ሲነገር አንድ ከባድ ያገዛዙ ወታደራዊ ምሽግም በፋኖ መሰበሩ ተገልጿል። ቅሌት የአብይ አህመድን ስርዓት እንዴት ማስቀጠል እንዳለባቸው የሚያውጠነጥኑት ካድሬዎቹ ፋኖ የፈጸመውን ከባድ ጥቃት ተከትሎ አካባቢውን ለቀው ወደ ባህር ዳር መሸሻቸውም ተነግሯል። ይህ በእንዲህ እንዳለ በሰሜን ወሎ ዞን ራያ ቆቦ ከተማ ያገዛዙ ታጣቂዎች በሁለት ጎራ ተሰልፈው ከባድ ውጊያ ማድረጋቸው ተነግሯል። ከበድ ያለ አለመተማመን ውስጥ የገባውና ራሱን ጥምር ጦር ብሎ የሚጠራው ቡድን በከፈተው በቡድን መሳሪያ የታገዘ ውጊያ ብልጽግና በታጣቂዎቹ ላይ ከባድ ጉዳትን ማስተናገዱ ተገልጿል። ራያ ቆቦ ከተማ ሰፍሮ ህዝብ ሲያሰቃይ የሚውለው ያገዛዙ ታጣቂ ቡድን ከዚህ በፊትም በተመሳሳይ ክፍፍል ሲተራመስ እንደነበር የተነገረ ሲሆን በዛሬው ክፍፍል ግን ታጣቂዎቹ እንደ ቅጠል መርገፋቸውን የተነገረው በግጭቱ የአንድ ሚሊሻ አባል ሲያልፍ የሟቾች ሚስትና ሌሎች ሚሊሾችም ከባድ ቁስለኛ ሆነዋል ተብለዋል። እንዲሁም በአንኮበር ወረዳ ደረፎ መገንጠያ ላይ የአፋቢ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮር ኢቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ ቃኞች ታሪክ ሰርተዋል። እነሾም ከአንኮበር አድርጎ እንቅስቃሴውን ወደ ደረፎ መገንጠያ ያደረገው ያረጋ ከበደ ስልጣን ጠባቂ 30ኛ ሻለቃ አድማ ብተናና ሚሊሻ በአንድ መኪና ተጭኖ ሲንቀሳቀስ የኢቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ ነበልባሎች ቃኞች ቀድሞ ገዥ ቦታ በመያዝ ጥላት ደርፎ መገንጠያ ላይ ሲደርስ በመኪና ላይ እንዳለ ድንገተኛ መብረቅ ጥቃት በመፈጸም በአገዛዙ ላይ ከፍተኛ ጉዳት አድርሰዋል። ከሞተው የአገዛዙ ኃይል መካከል ከአንኮበር ወረዳ ደረፎ ቀበሌ ልዩ ቦታው አጋምበረት ከሚባል አካባቢ ሚሊሻ የነበረች ለአምሮት ጥላውን የተባለች ብልጽግና አባልና ሌሎች 9 የአገዛዙ ኃይል በተሰራው ኦፕሬሽን ላይ መልሶ የተሸኙ ሲሆን ብዛት ያለው ቁስለኛ ጭኖ ወደ አንኮበር ወረዳ ፈርጥጦ ተመልሷል ነው የተባለው። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።